ሰላም ናችሁ እንደምን ናችሁ ተከታዮቼ ደህና ናችሁ ሁላችሁም ሰላም ናችሁ እንዴው ትንሽ እኔም ለአገራዊ ምክክር ላይ እንዴው ልሳተፍ ብዬ ነው ምክንያቱም ለታሪክ ሲቀመጥ ጥሩ ነው ደስ ይላል እና መመካከሩ በጣም ደስ የሚል ነው ምክክር ጥሩ ነው ግን በተቻለ መጠን አንዳንድ ጊዜ ትንሽ ታሪክ እንዳይዛባ በተቻለ መጠን ሁላችንም ጥንቃቄ ብናረግ ጥሩ ነው ለምሳሌ እኔ አሁን ቅድሚያቴ አለቃ ተሰማ ይባላል እሱንም የጣይቱን ሰሃባት የነበሩ እንግዲህ አድዋን አሸንፎ ሲመጡ ከአራቱም አቅጣጫ የመጡት ወይም የተሰባሰቡት አጋጣሚ አዲስ አበባ ቁጭ ብለው ሁሉም ከተማዋባት ከተማዋን ዛሬ አኛለንበት እንደዚህ አምራ ተውባ ቁጭ ብላለችና ለዚህም የኔ ቅድሚያት አሁን አለቃ ተሰማ የረር ማርያም ወይም አሰልፈች ማርያም የምትባለውን አሰርተው እዛ ያለው ማህበረሰብ በሃይማኖት ሁሉ ነገር በቃ ቢያንስ ታንጸው እግዚአብሔርን እንዲያመልኩ በማስደረግ ትልቁ ድርሻ አካፍለዋልና የራሳቸውን ወቀትም እዛ ማህበረሰቡን አገልግለዋል ጣይቱንም ንስሐ በመስጣት እንግዲህ ጥሩ እናት እንድትሆን አዲስ አበባ በሚል ለምሳሌ ገሏን ስትታጠብ የፈካች አበባ በማያቷ አጋጣሚ አዲስ ነገር በሚለው በዛው አዲስ አበባ በሚለው በመጽናቱ እንደዚህ አይነት ታሪኮች አሉና ባካችሁ አንዳንድ ጊዜ ቆም ብለን ተመካካሪዎች ታሪክንም ሳታዛቡ በትክክል እንድትፈርዱ ምክንያቱም እኔም ስለሚመለከተኝ አዲስ አበባ እኔ አንዱ የዘሮቼ ግንድ መቀመጫ ስለሆነች ለምሳሌ አለቃ ተሰማለ ለምሳሌ መምሬ በቀላለ ከዛ ይታገሱ አለ ከዛኔ ያለው እንግዲህ ይህን ያህል ተዋረድ አዲስ አበባ ላይ ስር መሰረት አለኝ ማለት ነው ይቺን ላካፍላችሁ ብዬ ነው አመሰግናለሁ ጥሩ ምክክር ይሁንልን ለሀገራችን ሰላም ይሁንልን እኔም ለሀገሬ ትልቅ ባለውለታ ነኝ ብዙ ባለውለታ የሰራው ነኝና እስከ 27 አመት ሙሉ የለፋሁባት ከተማ ነች አሁንም እየለፋሁላት ነው ህዝቦቼን በትክክል በእውቀት ታንጸው እንዲኖሩልኝ የበኩሌን ጥረት አደርጋለሁ ሞያን ግን በሌላ ቻናል መጣለው አመሰግናለሁ ሰላም ሁኑልኝ መልካም ቀን ደህና ሁኑ